ሰላም እንዴት ናችሁ? የ2018 ዓ.ም የስምንተኛ ክፍል የሚኒስትሪ ውጤት የማዕከላዊ ክልል ኢትዮጵያ ሲለቀቅ እንዴት ውጤታችሁን በቀላሉ ማየት እንደምትችሉ በዚህ ቪዲዮ አሳያችኋለሁ። ቪዲዮን ላይክ፣ ሼር እንዲሁም ቻናሉ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። ውጤታችሁን በስልክም በኮምፒውተር ማየት ትችላላችሁ። አብዛኞቻችሁ ግን የምታገኙት ስልክ ስለሆነ አሁን የማሳያችሁ እንዴት እጃችሁ ላይ ባለ ስልክ ውጤታችሁን ማየት እንደምትችሉ ነው። ስለዚህ መጀመሪያ ስልካችሁን ከከፈታችሁ በኋላ ክሮም አፕን ትከፍታላችሁ። ክሮም ከከፈታችሁ በኋላ ሰርች ባሩ ጋር መጣችሁ ce.ministry.et ce.ministry.et ብላችሁ ከጻፋችሁ በኋላ ሰርች ትሉታላችሁ። ከዛ በቀጥታ ወደዚህ ይወስዳችኋል። ሴንትራል ኢትዮጵያ ኤዱኬሽን ቢሮ ግሬድ 8 ሚኒስትሪ ሪዛልት ፖርታል ከታች ትመጡና ቼክ ማይ ሪዛልት የሚል አለ። እሱ ላይ ትጫናላችሁ። እሱ ላይ ስትጫኑት ወደዚህ ይወስዳችኋል። እዚህ ጋር ሬጂስትሬሽን ነምበራችሁንና ፈርስት ኔም ታስገባላችሁ። ሬጂስትሬሽን ነምበራችሁን ለማስገባት እዚህ ጋር ሬጂስትሬሽን ነምበር ስር አንዴ ትጫናላችሁ። ከዛ የእናንተ ሬጂስትሬሽን ነምበር ታስገባላችሁ። ሬጂስትሬሽን ነምበር ካስገባችሁ በኋላ ፈርስት ኔም ለማስገባት ፈርስት ኔም ስር አንዴ ትጫናላችሁ። ከዛ ፈርስት ኔም የእናንተ ስም ብቻ የአባታችሁ ስም ሳትጨምሩ ታስገባላችሁ። ሬጂስትሬሽን ነምበር እና ፈርስት ኔም በትክክል ካስገባችሁ በኋላ ከስር ቼክ ማይ ሪዛልት የሚል አለ። እሱ ላይ ትጫናላችሁ። እሱ ላይ ስትጫኑት ስቱደንት ፕሮፋይል ብሎ የእናንተን ፕሮፋይል መረጃችሁንና ውጤታችሁን ያመጣላችኋል። ስለዚህ በዚህ መልኩ ምንም ወጪ ሳታወጡ ውጤታችሁ ሲለቀቅ በቀላሉ ማየት ትችላላችሁ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ። ቻናሉንም ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። ቀጣይ በሌላ ጠቃሚና ትምህርታዊ ቪዲዮ እስከምንገናኝ ለሁላችንም ሰላም ይስጠን። ቸር ሰንብቱ። ባይ ባይ።